በአውሮፓ እምብርት ላይ የምትገኝ ተፈጥሮ እጇን ሳትቆጥብ የቀባቻት ሰላም የነገሰባትና የሰው ልጅ የጥበብ ውጤት የሆነች አንድ ሀገር አለች። ስሟ ሲጠራ ቀዝቃዛ አየር፣ ጥራት ያለው ቸኮሌትና ሰላማዊ ሕይወት ወደ አእምሯችን ይመጣል። ዛሬ ወደ ስዊዘርላንድ እንጓዛለን። ስዊዘርላንድ ከአውሮፓ ሀገራት ሁሉ ለየት የምትልበት ብዙ ምክንያቶች አሏት። ከፖለቲካዊ ገለልተኝነት ጀምሮ እስከ አስደናቂው የኢኮኖሚ ጥንካሬዋ ድረስ። በዚህ ቪዲዮ ውስጥ ለምን የአውሮፓ ጌጥ እንደተባለች፣ ስለ ውድ ኑሮዋ እና መንግስት ለዜጎቹ ስለሚያደርገው አስገራሚ ድጋፍ በዝርዝር እንመለከታለን። እስከ መጨረሻው እንድትከታተሉኝ እየጋበዝኳችሁ፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንድታበረታቱኝ እጠይቃለሁ። ስዊዘርላንድ በአውሮፓ ህብረት የታጠረች ብትሆንም የራሷን መንገድ የምትከተል ሀገር ናት። የሚገርመው ነገር ስዊዘርላንድ የኔቶ ወይም የሰሜን አትላንቲክ ውል ድርጅት አባል አይደለችም። ለዘመናት የቆየው የገለልተኝነት ፖሊሲዋ በዓለም አቀፍ ግጭቶች ውስጥ እንዳትገባ አድርጓታል። ይህ ደግሞ ለዓለም የሰላም ድርድር ማዕከል እንድትሆን አስችሏታል። ሌላው የሚገርመው ነገር ቀጥተኛ ዲሞክራሲ ወይም ዳይሬክት ዲሞክራሲን የምትከተል መሆኗ ነው። ህዝቡ በማንኛውም ትልቅ የመንግስት ውሳኔ ላይ በቀጥተኛ ድምጽ መስጠት ይችላል። ይህ የህዝብና የመንግስት ጥብቅ ቁርኝት ሀገሪቷን እጅግ የተረጋጋች አድርጓታል። ስዊዘርላንድ በኑሮ ውድነት በዓለም ቀዳሚ ከሆኑ ሀገራት ውስጥ ተርታ ትሰለፋለች። ለአንድ የሲኒ ቡና ወይም የቤት ኪራይ የሚጠየቀው ዋጋ ሊያስደነግጣቸው ይችላል። ነገር ግን ከዚህ ውድነት ጀርባ አንድ ትልቅ ሚስጥር አለ። መንግስት ለዜጎች የሚያደርገው እርዳታ እጅግ ከፍተኛ ነው። የስዊዘርላንድ ዜጎች በዓለም ላይ ካሉ ምርጥ የጤና አገልግሎቶች፣ እጅግ ዘመናዊ የትራንስፖርት ትስስርና ጥራት ያለው ነፃ ትምህርት ተጠቃሚዎች ናቸው። ስራ ላጡ ዜጎች የሚሰጠው ድጋፍና ለአረጋውያን የሚደረገው እንክብካቤ ሀገሪቱን የሰው ልጅ የደስታ ማዕከል ያደርጋታል ቢባል ማጋነን አይሆንም። አሁን ደግሞ አይናችሁን ወደ ሰማይ ስቀሉ። የኤልፕስ ተራራዎች ስዊዘርላንድን የሸፈኑ ድንቅ የተፈጥሮ ስራዎች ናቸው። እንደ ማተርሆርን ያሉ ተራሮች የዓለም ጎብኚዎች ናፍቆት ናቸው። ስዊዘርላንድ ከ1500 በላይ ሐይቆች አሏት። በየትኛውም ቦታ ብትቆሙ ከ10 ኪሎ ሜትር ባልበለጠ ርቀት ውስጥ አንድ ጥርኝ ሰማያዊ ሐይቅ ታገኛላችሁ። የሉሴርን፣ ጄኔቫ እና የዙሪክ ሐይቆች ውበት ለመግለጽ ቃላት ያጥራሉ። የላውተር ብሩነን ሸለቆች ተመልከቱ። 72 ፏፏቴዎች ካሉበት ከዚህ ገነት የሚመስል ቦታ ላይ መገኘት ህልም ይመስላል። በጋው በአረንጓዴ ሳርና በአበቦች ሲያጌጥ፣ ክረምቱ ደግሞ የዓለም ምርጥ የበረዶ ላይ ስፖርት መዳረሻ ይሆናል። ከተሞቿም ቢሆኑ የጥበብ ስራዎች ናቸው። ዙሪክ በዓለም የገንዘብ ማዕከልነቷ ብትታወቅም በውስጧ ያሉት ጥንታዊ አብያተ ክርስቲያናትና ጠባብ መንገዶች የታሪክ ጠረን አላቸው። ጄኔቫ የዲፕሎማሲ ከተማ ናት። በሐይቋ ላይ የሚፈነጥቀው ታላቁ ፏፏቴ የከተማዋ መለያ ነው። በርን ደግሞ ዋና ከተማዋ ስትሆን ጥንታዊነቷን ጠብቃ የቆየች የዩኔስኮ ቅርስ ናት። ሉሴርን ደግሞ እንደ ተረት መጽሐፍ የምትታይ ከተማ ናት። ያ ጥንታዊ የእንጨት ድልድይና በሐይቁ ላይ የሚታዩ ዚዎች ለከተማይቷ ልዩ ድምቀት ሰጥተዋታል።
ስዊዘርላንድ ተፈጥሮንና ስልጣኔን፣ ሰላምና ብልጽግናን አጣምራ የያዘች ድንቅ ሀገር ናት። ውድ ብትሆንም እያንዳንዱ የምታሳልፉት ደቂቃ ግን ትልቅ ዋጋ አለው። በአውሮፓ ውስጥ ያለችው ይህች ገነት ለሰው ልጅ ለመኖር ምን ያህል ምቹ መሆን እንደሚቻል ትልቅ ትምህርት የምትሰጥ ሀገር ናት። እናንተስ ስዊዘርላንድን የመጎብኘት ህልም አላችሁ? ከከተሞቿ የትኛው ይበልጥ ማረካችሁ? በኮሜንት መስጫው ላይ አሳውቁኝ። ለዛሬ የነበረን ቆይታ ይህን ይመስል ነበር። ቪዲዮውን ከወደዳችሁ ላይክ እያደረጋችሁ ሰብስክራይብ በማድረግ እንድታበረታቱኝ እጠይቃለሁ። በሚቀጥለው ቪዲዮ በሌላ ድንቅ ርዕስ እስክንገናኝ ድረስ ቸር ሰንብቱ።